السلام عليكم ورحمة الله وبركاته. يتودداتنا يتكبراتو የቻናሌ ተከታታይ ወይ ውድ ቁርአን ወዳጆች እንደምን አላችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ትላንትና ደርሱል አወልን ያው በቻልኩት አቅም ትንሽም ቢሆን ለመግለጽ ሞክሬያለሁኝ። ደርሱል አወል ላይ ቢስሚላህ አለና ከቢስሚላው ጀምሬ ትንሽ የተወሰነ አብራርቻለሁ ማለት ነው። እና እንግዲህ ሌሎቹ ደርስ ላይ ደግሞ ቢስሚላህ የለውም። ያው ደርሱ መጀመሪያው ላይ ቢስሚላውን ያብራራል። ከዛ ደርሱል አወል፣ ደርሱል ታኒ፣ ደርሱል ራቢ እያለ ይቀጥላል ማለት ነው። እስከ 17ኛው ደርስ ድረስ ቢስሚላህ የለውም። ምን ለማለት ነው ይሄን ያልኩት? ለማብራራት እዛው ደርሱል አወል ላይ ያለው ነው በቢስሚላህ የሚብራራው እንጂ ሌላውን ላብራራው አልችልም ማለት ነው። እና አሁን ዛሬ እንግዲህ ክፍል 2 ደርሱል ታኒ ላይ ሁለተኛው ክፍል ላይ ነው ያለነው ማለት ነው። ይህ ሁለተኛ ክፍል ከአንደኛው ክፍል የተለየ ነው። ትላንትና الدرس الأول حروف الهجاء المفردة ስንል የተነጠሉ በተናጠይ የአረበኛ ፊደሎች የመጡበት 28ቶቹ የአረበኛ ፊደሎች በተናጠይ የመጡበት ብየዋለሁ ማለት ነው። ዛሬ ደግሞ ከዛ በተለየ الدرس الثاني حروف الهجاء المركبة ብሎ ነው የመጣው። حروف الهجاء المركبة ማለት ምን ማለት ነው? ያኒ የተጣመሩ የአረበኛ ፊደሎች 28ቶቹ መጣመር ከዚህ ይጀምራሉ ማለት ነው። እንግዲህ ሲጣመሩ ምን ይሆናሉ? የቃላት ውጤት። የቃላት ደግሞ ያው በዜማ ሲነበብ ቁርአን እንትን ይገልጻል ማለት ነው። ራሱ የቁርአንን ማንነት ምንነት ምን ለማለት እንደተፈለገ ከፊደል ነው የሚነሳው። አንድ ሰው የሆነ ነገር መናገር ሲፈልግ ከፊደል ይመሰርታል ማለት ነው። ፊደል ነው መጀመሪያ። ከፊደል የተነሳ ሁለቱ ሲጣመሩ 3 ሲሆኑ 4 ሲሆኑ የሰው ስም ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። መሰረቱ ግን አንድ ነገር ቃላት ነው ማለት ነው። እዚህ ጋር ምን ሆኑ? እኚህ ፊደሎች እነኚህ ቃላቶች ተጣመሩ ማለት ነው። ወደ ቁርአን ንባብ ሊዘምቱ ፈለጉ። ጠይብ እንግዲህ እንዴት እናውቃቸዋለን መጣመራቸውን ታልን? ወይንም ማለት ነው ወይንም እነኚህ የአረብኛ ፊደሎች ሲጣመሩ በሁለት አይነት ነው ያጣመሯቸው። ሁለት ከለር ማለት ነው። ከለሮቹ ሁለት አይነት የሆነው ለምንድን ነው ደርሱ ታኒ ላይ ስንል ታልን? አንደኛ የፊደሎቹን ደርሱ ታኒ ላም አሊፍ ስንል ለምሳሌ ላም ከየት እስከ የት እንደሆነች ይቺ ቀይዋ ላም እንደሆነች፣ ሙረከባ ስንል ደግሞ የተጣመረ ስንል ይቺ አሊፏ መታ ላም ላይ እንደተጣመረች ነው የሚያሳየን። ከለሮቹ የተለየበት ምክንያት የሁሩፎቹን የፊደሎቹን ቦታ ልክ ለማወቅ ለምሳሌ ላምሃ ላሟ ይቺ ቀይዋ ናት። ሀዋ ደግሞ ይቺ ሀዋ አረንጓዴዋ ናት ማለት ነው። ለዚህ ነው ሁለተኛው ፊደሎቹ ከለራቸው የተለያየበት ምክንያት ህፃናቶችም ወይንም አዲስ ተማሪዎች ለትልልቆችም ቢሆን የተጅዊድ ምሁራኖች በፍላጎት እንዲቀሩት በማሰብ ከለራቸውን በአራት አይነት ሰማያዊ፣ ጥቁር፣ ቀይና አረንጓዴ አድርገው የተጅዊድ ምሁራኖች አስቀምጠውታል ማለት ነው። ለዚህ ነው ሌላ ነገር የለውም ማለት ነው። ጠይብ ደርሱ ታኒ ላይ ብዙም ማብራሪያ የለውም። ይሄ ነው ማለት ነው። ጠይብ ያው ቢስሚላህ ባይኖርም ማለታችን አይቀርምና ቢስሚላሂ ራህማን ራሂም الدرس الثاني አደ ስንል አልን እኮ መጀመሪያ ላይ ዳር ያለችው ይቺ አሊፏን ወደ ዳል ኢድጋም እናረጋታለን። ኢድጋም ማለት አንድን ነገር ወደ አንድ ነገር መጨፍለቅ ወይንም ማስገባትም ኢድጋም እናረጋታለን። አድ ላላ ተሳስቻለሁ። እንቀራታለን። ላሟ እውነት ነው። ላሟ ወደ ዳል ኢድጋም ትሆናለች። አሊፏ ከዳር ያለችው ግን ብለን ጀምረታል። አላደ አይደለም የምለው። አድ ስንል ላም ተጨፈለቀች ማለት ነው። አዳው ሯ ትወፍራለች። ምክንያቷ ዳል ፈትሐ ስለሆነች ማለት ነው። አዳሮስ በጥርሳችንና በጥርሳችን መካከል ነው ሲን የምትወጣው። አደርሱ አደርሱ
ስንል ሳ ግልጽ ትሆናለች። ግልጽ የሆነችበት ምክንያት የቀመርያ ፊደል ስለሆነች ማለት ነው። አደርሱ ሳ ጠብቃሌ ደግሞ ሸድ ስለሆነ አደርሱ ሳኒ ሁለት ሐረካት እንስባለን ያመዱት ጠቢዕ ስላለ ማለት ነው። ኑን ከስራያ ስኩኒ አደርሱ ሳኒ ሑሩፍ ሑ በጉሮሯችን ነው ይሄ የሚወጣው ማለት ነው። ሑሩ ሯ ይወፍራል። ዋው ሁለት ሐረካት መዱት ጠቢዕ ስላለ ማለት ነው። ሯ ለራሱ ዶማ ተሆነ በየትኛውም ቦታ ይወፍራል። ሑሩፉ ፉ ፋ በከንፈራችን መካከል ነው የሚወጣውና ሑሩፍ ሸፋ ይባላል። እሱ ወደ ኋላ የምናየው ይሆናል። ሑሩፉ ፍሰት አለው። አል ስንል ላም ኢዝሃር የሆነችው ለምንድን ነው? ሀ የቀመርያ ፊደል ስለሆነች ሑሩፉል አያችኋት? ላም ኢዝሃር ሆነ። ሂጃ ስንል ጅምን ሁለት ሐረካት እንስባታለን። ጅም በእርግጥ የቀመርያ ፊደል ናት፣ ግን ሂጃ ብለን አሊፍ ስኩን ስላላት ማለት ነው። አል ስንል አሁንም ላም ኢዝሃር ሆነ። ሚም የቀመርያ ፊደል ስለሆነች አልሙረከ ካፍ ተጠብቃለች ሸድ ስለሆነ ሙረከበ ነው የምንላት። አደርሱ ትምህርት ነው። ሳኒ ሁለተኛው ክፍል ትምህርት ነው። ሑሩፉ ፊደል ነው። አልሂጃ ማለት ደግሞ የአረበኛ አልሙረከባ የአረበኛ ፊደሎች ሙረከባ ተጣምረው የመጡበት ነው። ያስታውቃል ብዬ ነው። ጠይብ አሊፍ ላም አሊፍ በአሊፍ ያችኋት ባ እስተስች ተሰማው ይሆናል። አሊፏ ደግሞ እቺ የተጨመረችው ናት። ላም አሊፍ ላም ሐ አፍዋን ላም አሊፍ ላም እዚህ ጋር መናገር ፈልጌ ነው። ላም ይቺ ከሁለት ተኩል እስከ 3 ሐረካት ትሳባለች ብለናል ደርሶል አወል ላይ። ምክንያቱም ሙረከብ አይደለችም። እነኚህ የተጣመሩ ፊደሎች እኩል ሐቅ ነው የምንሰጣቸው እንጂ ላምን አስረዝመን አሊፍን የምናሳጥብበት ምንም ምክንያት የለም። ላም አሊፍ ነው የምንለው። ላም አሊፍ በአሊፍ ለባም ለአሊፍም እኩል የሆነ ነው። ይቺ ግን በዛው ደርሶል አወል ላይ በምትጠራበት ከሁለት ተኩል እስከ 3 ትሳባለች በተባለበት ላም አያችኋት? ላም አሊፍ አልቆረጥኳትም፣ ሐቋን ነው የሰጠኋት። ካፍ አሊፍ አያችኋት? በካፍታ ታካፍታ ባታ ሳ ኑን ያ በአሊፍ ኑን አሊፍ ታ አሊፍ ያ አሊፍ ሳ አሊፍ ያሲን አፍዋን ባሲን ታሲን ኑን ሲን ታሲን ታሲን ሳጂም ታሓ ኑን ኻ ያሓ ባጂም ያሚም ኑን ሚም አፍዋን ባሚም ኑን ሚም ታሚም ሳሚም ባያ ያያ ኑን ያ ታያ ሳያ ኑን ባላም ያችኋት? ኑን ባላም ኑን የት ናት? ባ የት ናት? ላም የት ናት? ታኑን ላም ባያ ላም ያታ ላም ሳሳ ላም ኑን ባኑን። እንግዲህ ቀለል አድርጌ በዚች መልኩ ለመግለጥ ሞክሬያለሁኝ። እናንተ ደግሞ ያው
ቪዲዮውን ስታዳምጡ ትምህርቱን ስትከታተሉ ምን ለማለት ፈልጋ ነው? እነኚህ ፊደሎች ለምን ተናጠሉ? ለምን እንደዚህ ሙረከባ የሚለው ምን ለመሆን ነው? ቀጣይ ትምህርቱን ተከታትላችሁ የምትማሩት ከሆነ ቀጣይነት የምታስቀጥሉት ከሆነ ቁርአንን ለመቅራት አሁን እዚህ ጋር ትልቅ ማወቅ ያለባችሁ ነገር الدرس الثاني حروف الهجاء المركبة ይቺ የተጣመረች ፊደሎች እኩል ነው የሚጠሩት ብያችኋለሁ። ሐቃቸው እኩል ነው። ላምም አትረዝም አሊፍም አትረዝምም። ገብቷችኋል? ይህ ማለት በአንድ ቦታ ነው የሚወጡት ማለት ነው። በተከታታይ የምትማሩት ሆነ ኢንሻአላህ ትጠቀሙበታላችሁ። እናንተም በሰማችሁበት ተጠቃሚ፣ እኔንም ደግሞ ተዚህ የተሻለ እውቀትን ለመማር ነው እውነት ለመናገር እንዳረሳው እኔም እንደዚህም እንትን እምላትን ለምን ለነሱም ሼር አላረግም በማለት ነው። ጀዛኩም አላህ ኸይራን። አበረታቱኝ፣ ኮሜንትም ጻፉልኝ ደስ እንዲለኝ ኢንሻአላህ ያስደስታችሁ። ጀዛኩም አላህ ኸይራን። ሰላም አለይኩም ወራህመቱላሂ ወበረካቱ።